በማያሻማ ሁኔታ የትግራይ ወንበዴዎችና የኤርትራ ወንበዴዎች ባቋቋሙ ባካሄዱት ያለፈው ጉባኤያቸው አጥፍቶ መጥፋት ነው ብለዋል። ይጥፉ ወይስ እንጥፋ ነው ጥያቄው ለዚህ ህዝብና ለዚህ ፓርቲ የሚያቀርበው። ይሄ አደገኛ ፎርስ ነው፣ በፍጥነት መጥፋት አለበት ጓዶች። እስካሁን ድረስ በዚህ አቅጣጫ ብዙ ትግል ተደርጓል ብንልም ቅሉ ከጉዳዩ አሳሳቢነትና ከነኚህ ወገኖች መሰሪ አቋም አንፃር አቤታዊ ሰራዊታችን ከህዝብ እንዳልተወለደና የህዝብ ወገን እንዳልሆነ ሁሉ ይህንን ገበሬ እየሞተ ባለመሬት እንዳላደረገ ሁሉ እየለመነ ብስኩትና ዱቄት እንደማያድል ሁሉ ዛሬ በአክሱም በአድዋ በሽሬ ወዘተርፈ እንደ ጠላት ጦር ራሱ ገበሬው እንዳንበጣ ተሰባስበው የተከተከው ባላቀሮች ራርተኞች ችጋራም የምንባለው ከዚሁ ክልል በሚመነጭ ችግር ነው። በተቀረው ኢትዮጵያ የለም። ደብረውናል። ብታምኑም ባታምኑም በቁም ሞተናል። ውይይት ነው? ሰላማዊ ሰልፍ ነው ወይንስ እንደ ወያኔ ወጣቶች ታጥቃችሁ ወያኔ ከደቡብ ወሎና ከሰሜን ሸዋ እንዳይወጣ አድርገን አይቀጥቅጥ አቀጠን ለሚቀጥለው ትውልድ ትምህርት ሰጥተን እንደገና ለመተልሰን እንማር እንችላለን። አለበለዚያ እነሱ ሰሜን ሸዋ